ታሪክ ሰሪዎች በምድር ላይ ሲመላለሱ ቀናቸውና ዘመናቸው የተለካ ነው። ነገር ግን አሻራቸው ከዘመን አልፎ በታሪክ ማህደር ውስጥ ሕያው ሆኖ ይኖራል። በ19ኛው መቶ ክፍለ ዘመን ማብቂያና በ20ኛው መቶ ክፍለ ዘመን መጀመሪያ ላይ የኢትዮጵያን መልክ የቀየሩት፣ ሀገሪቱን ወደ ዘመናዊነት ያሸጋገሩትና ጥቁር ሕዝብ በነፃነት ቀና እንዲል ያደረጉት መሪ ዳግማዊ አፄ ምኒልክ ነሐሴ 12 ቀን 1836 ዓ.ም በሸዋ አንኮበር ይፋት በሚባል ስፍራ አንድ ሕፃን ተወለደ። አባቱ የሸዋው መስፍን መርድ አዝማች ኃይለ መለኮት ሲሆኑ እናቱ ወይዘሮ እጅጋየሁ ለማ የተባሉ ቤተ መንግስት ውስጥ ያገለግሉ የነበሩ ሴት ነበሩ። ሕፃኑ ሲወለድ የተሰጠው ስም ሳህለ ማርያም ነበረ። ይሁን እንጂ አያታቸው ንጉሥ ሳህለ ሥላሴ ሕፃኑን ሲያዩ ይህ ሕፃን የጠፋውን የኢትዮጵያን አንድነት ይመልሳል፣ ታላቅ ንጉሥም ይሆናል በሚል ትንቢታዊ ንግግር ምኒልክ አሉት። የሳህለ ማርያም ወይም ምኒልክ የልጅነት ዘመን በደስታ አልተጠናቀቀም። በ1840ዎቹ አጋማሽ ላይ አፄ ቴዎድሮስ ኢትዮጵያን አንድ ለማድረግ ባደረጉት ዘመቻ ወደ ሸዋ መጡ። የሳህለ ማርያም አባት ንጉሥ ኃይለ መለኮት በድንገት ከዚህ ዓለም በሞት ተለዩ። አፄ ቴዎድሮስም ወጣቱን ሳህለ ማርያምን ማርከው ወደ መቅደላ አምባ ወሰዱት። በመቅደላ አምባ ለ10 ዓመታት ያህል በግዞት ቢቆይም አፄ ቴዎድሮስ እንደ ልጅ ያዩትና ይንከባከቡት ነበር። አልፎ ተርፎም ልጃቸውን ወይዘሮ አልጣሽ እንዳሩለት። ነገር ግን የሸዋው አልጋ ወራሽ የገዛ ሀገሩን የመግዛትና የማስተዳደር ናፍቆት አልተለየውም ነበር። በመጨረሻም ሰኔ 24 ቀን 1857 ዓ.ም ከታመኑ አገልጋዮቹ ጋር በመሆን ከመቅደላ አምባ አምልጦ ወደ ሸዋ ተመለሰ። ሸዋም ልጇን በደስታ ተቀበለችው። ሳህለ ማርያምም ንጉሥ ምኒልክ ተብሎ የሸዋ ንጉሥ ሆነ። ንጉሥ ምኒልክ ሸዋን በሚያስተዳድሩበት ዘመን ግዛታቸውን ወደ ደቡብ ምስራቅና ምዕራብ በማስፋፋት የዛሬዋን ኢትዮጵያ መልክ የያዘች ሀገር ለመመስረት ትልቅ መሰረት ጣሉ። በዚህ መሃል አፄ ቴዎድሮስ በመቅደላ ከእንግሊዞች ጋር ባደረጉት ጦርነት ራሳቸውን ሲሰዉ፣ ከአፄ ቴዎድሮስ ቀጥለው ኢትዮጵያን ያስተዳደሩትም አፄ ዮሐንስ በ1881 ዓ.ም በመተማ ጦርነት ላይ በጀግንነት ወደቁ። በዚህ ወቅት የኃይል ሚዛኑ ወደ ንጉሥ ምኒልክ አመዘነ። ጥቅምት 25 ቀን 1882 ንጉሥ ምኒልክ በታሪካዊቷ የእንጦጦ ማርያም ቤተክርስቲያን ዳግማዊ አፄ ምኒልክ ንጉሠ ነገሥት ዘኢትዮጵያ ተብለው ዘውድ ጫኑ። የአያታቸው ትንቢትም እውን ሆነ። ከጎናቸውም ብልህና ቆራጧ እቴጌ ጣይቱ ቡጡል ነበሩ። ከ1882 ዓ.ም የዘውድ በዓል ማግስት ጀምሮ እስከ ታላቁ የአድዋ ድል የካቲት 1888 ዓ.ም በነበሩት ጥቂት ግን እጅግ ውጥረት የበዛበት 6 ዓመታት ውስጥ አፄ ምኒልክ የሀገር ውስጥ አንድነትን የማጠናከር የዲፕሎማሲ ፍልሚያና የጦርነት ዝግጅት ላይ ያተኮሩ ታላላቅ ስራዎችን አከናውነዋል። ንጉሠ ነገሥት ከተባሉ በኋላ ሙሉ ትኩረታቸውን ያደረጉት በተለያዩ የሀገሪቱ ክፍሎች ያሉ የክልል መሪዎች፣ መሳፍንትና መኳንንት ለባንዲራውና ለስልጣናቸው ታማኝ እንዲሆኑ በማድረግ ላይ ነበር። የንጉሥ ተክለ ሃይማኖት ስምምነት የጎጃሙን ንጉሥ ተክለ ሃይማኖትን በማነጋገር የጋብቻ ትስስር በመፍጠር ታማኝነታቸውን አረጋገጡ። የራስ መንገሻ ዮሐንስ ታማኝነት የአፄ ዮሐንስ አራተኛ ልጅ የነበሩት የትግራዩ ራስ መንገሻ መጀመሪያ ላይ የምኒልክን ንጉሠ ነገሥትነት ለመቀበል ቢያጉረመርምም አፄ ምኒልክ በብልሃትና በዲፕሎማሲ በኋላም ራስ መንገሻ ወደ መተማ መጥተው ማዕከላዊ መንግስቱን እንዲቀላቀሉ በማድረግ የሰሜኑን ክፍል አንድነት አጠናከሩ። የግዛት ማስፋፋትና ማጠናከር ወደ ደቡብና ምስራቅ የተጀመሩትን የሀገር ማጠቃለል ስራዎች በመቀጠል የአካባቢውን መሪዎች ከማዕከላዊ መንግስት ጋር እንዲቀላቀሉ አደረጉ። የዲፕሎማሲው ፍልሚያ ከማረጋገጥ አኳያ ጣሊያኖች የውጫሌ ውል አንቀጽ 17ን በመቀየር ኢትዮጵያ የእኔ ጥገኛ ናት ብለው ለዓለም ሲያውጁ አፄ ምኒልክ ዝም አላሉ። ለዓለም መሪዎች ለእንግሊዝ፣ ለፈረንሳይና ለጀርመን ደብዳቤ በመጻፍ ጣሊያን ያደረገችውን ማጭበርበር አጋለጡ። ኢትዮጵያ የማንም ጥገኛ ያልሆነች ነፃ ሀገር መሆኗንም በይፋ አሳወቁ። እቴጌ ጣይቱና የውሉ መቀደድ 1885 ዓ.ም
ጣሊያኖች በገንዘብና በተለያዩ ጥቅማጥቅሞች ንጉሱን ለማስማማት ቢሞክሩም እቴጌ ጣይቱ እኔ ሴት ነኝ፣ ግን የሀገሬን ነፃነት ለጣሊያን አሳልፌ አልሰጥም በማለት በወሰዱት ቁርጠኛ አቋም ታግዘው አፄ ምኒልክ የውጫሌን ውል ሙሉ በሙሉ መሰረዛቸውንና ከጣሊያን ጋር ያላቸውን ግንኙነት ማቋረጣቸውን አወጁ። አፄ ምኒልክ ከጣሊያን ጋር ጦርነት መግጠማቸው የማይቀር መሆኑን ቀድመው ተረድተው ነበር። ስለዚህ ድብቅና ግልጽ በሆነ መንገድ ከፍተኛ የጦር መሳሪያ ዝግጅት አደረጉ። ከፈረንሳይና ሩሲያ ጋር በመነጋገር ጣሊያን በወቅቱ የጦር መሳሪያ ወደ ኢትዮጵያ እንዳይገባ እገዳ ጥላ የነበረ ቢሆንም አፄ ምኒልክ ከፈረንሳይ ነጋዴዎችና ከሩሲያ መንግስት ጋር በነበራቸው መልካም ግንኙነት በሺዎች የሚቆጠሩ ዘመናዊ ጠመንጃዎችንና ጥይቶችን በሚስጥር አስገቡ። በሚገርም ብልሃት የውጫሌ ውል ከመፍረሱ በፊት ባሉት የመጀመሪያዎቹ ዓመታት ጣሊያኖች ምኒልክን እናማልላለን በሚል ያቀረቡላቸውን በሺዎች የሚቆጠሩ ጠመንጃዎችና ሚሊዮን ጥይቶች ንጉሱ በብልሃት ተረክበው በኋላ መልሰው ጣሊያንን አጠቁበት። የታላቁ የክተት አዋጅና የሰራዊት ስንቅ ዝግጅት። ጣሊያን የኤርትራን ድንበር አልፋ የትግራይ ከተሞችን መውረር ስትጀምር አፄ ምኒልክ መስከረም 2 ቀን 1888 ዓ.ም ታዋቂውን የክተት አዋጅ አወጁ። ከአዲስ አበባ ተነስቶ እስከ አድዋ ድረስ ያለውን ረጅም ጉዞ የሚጓዝ በመቶ ሺህ የሚቆጠር ሰራዊት የውሃና የምግብ እጥረት እንዳይገጥመው በየመንገዱ ያሉ የአካባቢው ገዢዎች ስንቅ እንዲያዘጋጁና የእህል ጎተራዎችንም እንዲያደራጁ አዘዙ። የጣሊያንን የጦር ሰራዊት አሰላለፍ ብዛትና የምግብ ዕቅድ የሚያጠኑ የሀገር ውስጥ ሰላዮችን በማደራጀት የጠላትን መረጃ አስቀድመው እንዲደርሳቸው አደረጉ። ዋና ከተማን ወደ አዲስ አበባ ሙሉ በሙሉ ማዛወር። በእነዚህ ዓመታት ውስጥ በ1884 ዓ.ም አካባቢ ቤተ መንግስታቸውን ከእንጦጦ ተራራ ወደ ለገሃር ፍልውሃ አካባቢ በማውረድ አዲስ አበባን የሀገሪቱ ይፋዊ ቋሚ ዋና ከተማ አድርገው ማደራጀት ጀመሩ። ይህ እርምጃ ሰራዊቱና መኳንንቱ በአንድ ማዕከል ተሰብስበው ለጦርነቱ እንዲዘጋጁ ምቹ ሁኔታን ፈጥሯል። በ19ኛው መቶ ክፍለ ዘመን ማብቂያ የአውሮፓ ልዕለ ኃያላን አፍሪካን ቅርጫ አድርገው ለመቀራመት በበርሊን ተሰበሰቡ። መላው አህጉር በቀይ ግዛት ቀንበር ስር ወደቀ፣ ከአንድ ሀገር በስተቀር የ3000 ዓመት ታሪክ ያላት የጥቁር ህዝቦች ተስፋ ኢትዮጵያ። ነገር ግን የጣሊያን መንግስት ይህንን ነፃነት ለመንጠቅ የውጫሌን ውል አንቀጽ 17 በማጭበርበር ሀገሪቱን የጥገኝነት ማዕቀፍ ውስጥ ለመክተት ሞከረ። እዚህ ጋር ነበረ የአፄ ምኒልክ ድንቅ ዲፕሎማሲያዊና ስልታዊ ሚና የተጀመረው። መስከረም 2 ቀን 1888 ዓ.ም የታወጀው ታሪካዊ አዋጅ መላውን የሀገሪቱን ህዝብ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በአንድ ባንዲራ ስር አሰባሰበ። ከ100 ሺህ በላይ የሚሆን ሰራዊት ስንቁን ይዞ ወደ ሰሜን ተመመ። የስለላ መረብና የወታደራዊ መሪነት ብልሃት። የምኒልክ ሚና ጦር አዝማችነት ብቻ አልነበረም። እሳቸው ድንቅ የስለላ መረብ መሐንዲስ ነበሩ። የጦርነቱን ቀንና ሰዓት የወሰነው የኢትዮጵያ የስለላ መዋቅር ነው። አፄ ምኒልክና እቴጌ ጣይቱ ባሻ አውዓሎምን የመሰሉ ታማኝ ሰላዮችን በመጠቀም ለጣሊያኑ ጀነራል ባራቲዮኒ የተሳሳተ መረጃ እንዲደርሰው አደረጉ። የኢትዮጵያ ሰራዊት ምግብ አልቆበታል፣ እርስ በእርሱ ሊበተን ነው፣ ንጉሱም ወደኋላ ሊያፈገፍጉ ነው የሚል የሐሰት ወሬ ወረወሩለት። ይህ የስለላ ስልት ጣሊያኖችን ካሉበት ምሽግ አውጥቶ ወደማያውቁት የአድዋ ተራራ ወጥመድ ውስጥ እንዲገቡ አደረጋቸው። የካቲት 23 ቀን 1888 ዓ.ም ንጋት 11 ሰዓት የአድዋ ተራሮች በባሩድ ጭስ ተሸፈኑ። የጣሊያን ጦር በዘመናዊ መሳሪያ ታጅቦ ቢያጠቃም የገጠመው ግን የተደራጀና የሞት ሽረት የሚያደርግ የጀግኖች ሰራዊትን ነበር። አፄ ምኒልክ በጦርነቱ መሃል ራሳቸው የቅዱስ ጊዮርጊስ ታቦትን በማስከተል ሰራዊቱን እያበረቱና እየመሩ ተዋጉ። እቴጌ ጣይቱ ከበስተኋላ ሆነው የውሃና የስንቅ አቅርቦቱን ከመብራት ባለፈ ወደ ኋላ የሚያፈገፍገውን ወታደር ወዴት ትሄዳለህ? ሀገርህ እዚህ ናት እያሉ ሞራላቸውን በመገንባት
ግንባር ቀደም ሚና ተጫወቱ። የራስ አሉላ፣ የራስ መኮንንና የራስ ተክለ ሃይማኖት ጦሮች የጣሊያንን ክፍለ ጦሮች እያፈራረቁ በመምታት መውጫ ሳጧቸው። ማታ 11 ሰዓት ሲሆን የጣሊያን ጦር ሙሉ በሙሉ ተደመሰሰ። ጄኔራሎቻቸው ተገደሉ፣ የተረፉትም እጃቸውን ሰጡ። የአድዋ ድል ተራ የጦርነት ድል አይደለም። የውጭ ጉዳይ ሚኒስትሮች ሳይቀሩ አዲስ አበባ ድረስ መጥተው የኢትዮጵያን ሉዓላዊነት እንዲፈርሙ ያደረገ የታሪክ ተአምር ነው። አፄ ምኒልክ በአድዋ ጦርነት ላይ ያሳዩት ሚና ሀገርን ከጥፋት የታደገ፣ ጥቁር ሕዝቦችን ለአውሮፓውያን እንደማይንበረከኩ ያሳየና የዛሬዋን ዘመናዊት ኢትዮጵያ በነፃነት እንድንረከብ ያደረገ የወርቅ አሻራ ነው። አድዋ የጥቁር ሕዝቦች ኩራት፣ የምኒልክ ስልታዊ ታላቅነት ማረጋገጫ።